ፋይዳ ምንድነው ብሎ አንዳንድ ሰዎች ጠይቀውኛል። ስለዚህ ፋይዳ ምን እንደሆነ የማታውቁ ሰዎች ፋይዳ ማለት አይዲ ወይም ደግሞ መታወቂያ ነው፣ ግን ከቀበሌ መታወቂያ ይለያል ማለት ነው። ይሄ በአሻራ ምናምን ነው የሚሰጠው፣ ግን የቀበሌ መታወቂያ ሰታችሁ ወይም ደግሞ ሌላ መታወቂያ ሰታችሁ በእሱ ነው የሚከፈተው። እስካሁን ባለኝ መረጃ በቀበሌ መታወቂያ እና እኔ ደግሞ በመንጃ ፈቃድም እንደሚከፈት እሱን አውቃለሁ። በቅርብ የከፈቱ ሰዎች ማውቀው እሱን ነው፣ እኔንም ጨምሮ ማለት ነው። በሁለቱም መክፈት ትችላላችሁ። ሌላ መታወቂያ ካላችሁ አይ ቲንክ እሱን መጠየቅ ትችላላችሁ፣ ግን ከእነሱ ሌላ ነው ፋይዳ የሚባለው። ስለዚህ ያ ፋይዳ በአሁኑ ሰዓት ባንክ ላይ ብዙ ቦታ ላይ ያገለግላል። በተለይ ባንክ ላይ እሱ ከሌላችሁ አሁን አይሆንም፣ ስለ ባንክ ስለሆነ ያወራ ነው። እንደገና ደግሞ ሊንኩን እንዴት ፋይዳ ካላችሁ ማለት ነው። ኦፍኮርስ ከሌላችሁ ነግራችኋለሁ። ዝም ብላችሁ ታስገቡና ስትመጡ ነው የምታስተካክሉት ከኢትዮጵያ ውጭ የሆናችሁ ሰዎች። ግን ፋይዳ ደግሞ የሚባለው ምንድነው ላላችሁት መታወቂያ ነው ብያችኋለሁ፣ ግን ናሽናል አይዲ ነው። ስለዚህ እሱ ማውጣት ትችላላችሁ፣ በመጣችሁበት ሰዓት ማውጣት ትችላላችሁ። እዚህም ሆናችሁ ደግሞ አሁን ብዙ ጊዜ ባንክ ምናምን ትሰለፉ አያለሁ። ባንክ መሰለፉ አይጠበቅባችሁም፣ ሊንክ አለ። ስለዚህ የንግድ ባንክ እና የዳሽን ስላለኝ ኦልሬዲ እዚህ ጋር ኮመንት ላይ አስቀምጥላችኋለሁ። እኔ ያስቀመጥኩትን ሊንክ ላይክ አድርጉት እሺ። ምክንያቱም ብዙ ላይክ ያለውን ሰው ሞር ስለሚያየው እሱን ቪዲዮን ምንድነው ሊንኩን ላይክ አድርጉት። የሚፈልጉ ሰዎች ሊንኩን እዛ ላይ ጆይን ማድረግ ይችላሉ። ካልሆነ ደግሞ ሌላ ምን ላይ ላድርግላችሁ? አይ ቲንክ ዲስክሪፕሽን ላይ እሺ ካለ ዲስክሪፕሽን ላይ ማድረግላችኋለሁ፣ ግን ኮመንት ላይ ሊንኩን የሁለቱን ማስቀምጥላችኋለሁ። በዛ መሰረት እየገባችሁ እንትን ማድረግ ትችላላችሁ። ውጭ ያላችሁ እሱን ሊንክ እየገባችሁ በራሳችሁ ማንም ሳይገዛችሁ ማድረግ ትችላላችሁ። ኢትዮጵያ ያላችሁ ትችላላችሁ። በነገራችን ላይ ባንክ ራሱ ብትሄዱ ብጠይቋቸው ሊንክ ይሰጧችኋል። በአቅራቢያችሁ ያለውን ባንክ ሄዳችሁ ሊንኩን ስጡን ብትሏቸው ይሰጧችኋል። ከፈለጋችሁ ደግሞ እኔ ማስቀምጥላችኋለሁ እዚህ ላይ። ውጭ ለምትኖሩ ሰዎች ነው። ከዚህ በፊት ኢትዮጵያ ውስጥ ባንክ አካውንት ከፍታችሁ ግን አሁን ውጭ እየኖራችሁ ትንሽ ያሳሰባችሁ ሰዎች አላችሁ። ምክንያቱም ፋይዳ ካላገናኛችሁ ባንክ ማንቀሳቀስ አይቻልም የሚለውን ዜና የተለያየ ኢንፎርሜሽን ሰምታችሁ ትንሽ ያሳስባችኋል። ስለዚህ ለእናንተ ትናንትና ባንክ ሄጄ የጠየቁትን ኢንፎርሜሽን ሼር ላድርጋችሁ። ባንክ ላይ ጠይቄላችሁ ነበር እና ምን አሉ መሰላችሁ? ውጭ ያለ ሰው ማለት ነው ፋይዳ ባያያዝ ካለው ሊንክ አለው ማለት ፋይዳ ካላችሁ ፋይዳ አይዲ ኖሯችሁ ከሆነ ሄዳችሁ ሊንክ ስላለ ሊንክ አስቀምጥላችኋለሁ ኮሜንት ላይ ወይም ደግሞ እዚህ ላይ አስቀምጥላችኋለሁ። ስለዚህ ንግድ ባንክና ዳሽን አክቹሊ ሊንክ ለቋሉ። በዛ ሊንክ ማንኛውም ሰው ራሱ ማገናኘት ይችላል። እዚህ ኢትዮጵያ ውስጥ ብትሆኑ ውጭ ብትሆኑ ያንን ሊንክ በመጠቀም ፋይዳችሁ ማገናኘት ይችላላችሁ። ነገር ግን ፋይዳ የሚባል ነገር ሳይኖር ከሀገር የወጡ ሰዎች አሉ፣ ወይም ፋይዳ የሌላቸው ሰዎች ግን ውጭ የሚኖሩ በራሳቸው አካውንት ከፍተው ቀጥታ ከውጭ ወደ ራሳቸው አካውንት የኢትዮጵያ ባንክ አካውንታቸው ስር የሚያስገቡ ሰዎች አሉ። ስለዚህ እነዚህ ሰዎች ትንሽ ሰግተዋሉና ለእናንተ ነው ይሄ ቪዲዮ የሰራሁት። ምንም ችግር የለውም። ብር ስቲል ማስገባት እንደሚችሉ ተነግሮኛል። ማለት የጠየቁት ኢንፎርሜሽን ስቲል ብር ማስገባት ትችላላችሁ። ነገር ግን ብሩን ነው ማውጣት ማችሉት። ብሩን ደግሞ እንዴት ነው ማውጣት የምችሉት? ልክ ኢትዮጵያ ስትመጡ ፋይዳ ታወጣላችሁ። ከዛ በኋላ ለባንክ ማናጀሩ ታሳውቃላችሁ። ውጭ ነበርኩኝ ፋይዳ አልነበረኝም፣ አሁን ያወጣሁት እያስገባው ነበር፣ አሁን ደግሞ ማውጣት ፈልጋለሁ ስትሉ ያኛውን ፋይዳ ያገናኝላችሁና ከዛ በኋላ ማውጣት ትችላላችሁ ማለት ነው። ስለዚህ ውጭ ላላችሁትም ኮንሲደር ተደርጓል። እኔ አሁን የጠየኳቸው ጥያቄ ውጭ ላሉት ሰዎች እንዴት ነው ኮንሲደር አድርጋችኋል? እነሱ ፋይዳ ከመጀመሩ በፊት የወጡ ሰዎች አሉ። ፋይዳ እንኳን ያላችሁ ሰዎች በሊንክ ስለሆነ ማገናኘት ትችላላችሁ። ግን የሌላቸው ሰዎች ግን ምንድን ነው የሚያደርጉት? ብር ያስገባሉ። አዎ ያስገባሉ፣ ይቻላል። ማውጣት ግን አይችሉም። ኦፍኮርስ ውጭ የሆናችሁ ማውጣት አይቻልም፣ ኖርማሊ ስትመጡ ነው። ስለዚህ ስትመጡ ደግሞ ለማውጣት ፋይዳ ታወጡና ሄዳችሁ አያይዛችሁ ማውጣት ትችላላችሁ። ለጊዜ ያለው ህግ ነው። ግን ከዚህ በኋላ ደግሞ አዲስ ኢንፎርሜሽን ካለ ደግሞ አፕዴት አደረግ ሰው ውጭ ለምትኖሩ ሰዎች ብዬ በሰራው ቪዲዮ ላይ ልክ እንትናችሁን ይሄ ፋይዳን ከባንክ አካውንታችሁ ጋር ሊንክ ማድረግ አለባችሁ። አሁን በወጣው ህግ መሰረት ባልኳችሁ በጣም ብዙ አይነት ጥያቄዎች ጠይቃችሁኛል። በእርግጥ ሊንኩን አስቀምጬላችኋለሁ እዛኛው እንደዛ ብዬ የተናገርኩት ቪዲዮ ላይ ራሱ እንደዚህ ሊንኩን የንግድ ባንክና የዳሽን አስቀምጫለሁ። እንደገና ደግሞ ኢትዮጵያ ላላችሁ ሰዎች ደግሞ ከፈለጋችሁ ያስቀመጥኩትን ሊንክ ካልሆነ ደግሞ ባንክ በአቅራቢያችሁ ሄዳችሁ ሊንክ ብጠይቋቸው ይሰጧችኋል ብዬ ነበረ እና አሁን ብዙ ጥያቄ የመጣው ውጭ ካላችሁ ስለሆነ አንዳንድ ጥያቄዎችን ደግሞ እንመልሳለን ማለት ትንሽ ክሊር እናል። በእርግጥ ሁለተኛ ቪዲዮ ሰርቼላችኋለሁ፣ ሊንኩን አስቀምጫለሁ ኮሜንት ላይ፣ እሱ ላይ ማየት ትችላላችሁ። እንደገና ሊንኩን ደግሞ አግኝታችሁ ልክ ስትሞክሩ ኦቲፒ የጠይቃችሁ ሰዎች አሉ። ኦቲፒ ያው ኮዱ የሚልክበት ነው። ኮዱ የሚልከው ደግሞ በስልካችሁ ነው የሚልከው። ስለዚህ ኦቲፒ ስትጠየቁ ኦቲፒውን ደግሞ እናንተ አታገኙትም። ምክንያቱም ሲም ካርዱ ያለው ወይ ኢትዮጵያ ነው ወይ ደግሞ ይዛችሁ ትሄዳችኋል። የኢትዮጵያ ስልክ ደግሞ ውጭ አይሰራም። ስለዚህ እሱን የተቸገራችሁ ሰዎች አላችሁ። ኢንፎርሜሽን ዛሬ ደውዬ ጠይቄላችሁ ነበር። በነገራችን ላይ እውነት ለመናገር አልሄድኩም ዛሬ ግን ደውዬ ኢንፎርሜሽን እንዴት ነው ማድረግ የሚችሉት ብዬ ጠይቄ ነበር። የሚቻለው በኢሜል ወይ ሌላ ኦፕሽን አለው ብዬ ነበር። ለጊዜው ያለው ኦፕሽን በስልክ ነው። ስለዚህ ሲም ካርዳችሁ ኢትዮጵያ የሆነ ሰው እንትን ማድረግ ትችላላችሁ። ፋሚሊያችሁ ሲም ካርዱን አስገብቶ እናንተ ፎርሙን እየሞላችሁ ኦቲፒ ሲጠይቅ ወዲያውኑ ይነግሯችኋል። ወዲያውኑ ኦቲፒ ያስገብታችሁ ሊንክ ያደርግላችኋል ማለት ነው። ግን ሲም ካርዳችሁን ይዛችሁ ሄዳችሁ ሰዎች ደግሞ ረጅም ጊዜ ካልሆነ ስቲል ካላችሁ ወይ ላኩትና በኢሜስ ወይ በሆነ ነገር ላኩትና እዚህ ፋሚሊ ሜምበር ቀፏቸው ሰርከተው ከዛ እናንተ እየሞላችሁ ልክ ኦቲፒ ሲገባ ይነግሯችኋል። እንደዛ ታደርጋላችሁ። ይህ ነው ለጊዜ ያለው አማራጭ። የኢሜል አማራጭ ጠይቂያቸው ነበር፣ ለጊዜው እንደሌለ ነው የነገሩኝ። እንደገና ግን ያው እዛ ሞባይል ባንኪንግ አሁን ለምሳሌ ማስገባት ይችላሉ ብላችኋል። ብሩን ያስገባሉ ግን ይቅርታ ብሩን ማስገባት ይችላሉ ግን
ሞባይል ባንክ የሚጠቀሙ ሰዎች አሉና እሱን ደግሞ ብሩን ካስገቡ በኋላ ማለት ከዶላር የሚሆን ከሪያልም ከተለያዩ ድራምም ሊሆን ይችላል ወደ አካውንታችሁ በብር ነው የሚገባው። ከዛ በኋላ እሱን ደግሞ ትራንስፈር በሞባይል ባንክ የሚጠቀሙ ሰዎች ደግሞ ይቆማል እሱ ማለት ነው ወይስ እንዴት ነው? ማለት ማስገባት ብቻ ነው የተቻለው ከተባለ እንዴት ነው ብዬ እሱን ኢንፎርሜሽን ጠይቄ ነበር እና ከባንክ የተሰጠኝ ኢንፎርሜሽን ድምፄ ተዘግቷል አይ ቲንክ ሶሪ እና ብዙ አወራሁ መሰለኝ እና ከባንክ የሰጡኝ ኢንፎርሜሽን ምንድን ነው እንደዚህ አይነት ኢንፎርሜሽን መጠየቅ የምችለው ከነሱ ሳይሆን ከፋይዳ ከራሳቸው እንደሆነ የነገሩኝ። ፋይዳም ጋር ለመደወል በጣም ሞክሬያለሁ ግን ስልካቸው በጣም ቢዚ ይላል። እስቲ ነገ ኢሜል አድርጌላቸዋለሁ። በነገራችን ላይ እስቲ ኢሜላቸውን እጠብቃለሁ። ከመለሱልኝ ካልመለሱልኝ ነገ ሌላ ስልክ አይቻለሁ አሁን ከመሸ በሱ አይ ቲንክ የኦፊስ ስለሆነ አሁን ላያነሱ ይችላሉ። ስለዚህ መሽቷል ቪዲዮ ትሰራላችሁ። ስለዚህ ነገ ደውዬ በሱ ሞክራለሁ። ካልሆነ ኢሜሉን እንጠብቃለን። ካልሆነ ደግሞ አድራሻቸውን ቼክ አድርጌ ሄጄ ውጭ ሀገር ላሉትስ ኮንሲደር አድርጋችኋል ወይ እዛ ያሉት ማለት ፋይዳ ያላችሁ ሰዎች ፋይዳውን በኢሜል ወይም በሆነ ነገር ሊንክ ማድረግ የምትችሉበትን መንገድ አመቻችተዋል ወይ? እንደገና ፋይዳ ይዛችሁ ሄዳችሁ ማለት ፋይዳ ይዛችሁ ያልሄዳችሁ ሰዎች ደግሞ የሌላችሁ ደግሞ ኦፍኮርስ እናንተ ምንም አማራጭ የለም ስትመጡ ነው ብር ማስገባት ትችላላችሁ። ግን ሊንክ ማድረግ የምትችሉት ስትመጡ ነው ወይ ደግሞ በውክልና ማውጣት ይቻላል ወይ ፋይዳ ወይስ እንዴት ነው? እንደገና ደግሞ ሞባይል ባንኪንግ እስከዛ እስኪመጡ ሲል መጠቀም ይችላሉ የሚሉትን ጥያቄዎች ጠይቄ አረጋግጬ ነገ ደግሞ ሌላ ቪዲዮ ሰራላችኋለሁ። ግን አትጨናነቁ፣ ምንም የሚያጨናንቅ ነገር የለም። ብራችሁ ሴፍ ነው። ብራችሁን ማስገባት ትችላላችሁ። እስቲ እወዳችኋለሁ። ሞባይል ባንኪንጉን ጠይቄ ነበር። አክቹዋሊ ደውዬ ነው አልሄድኩም አልተመቸኝም። ግን ኮል ሴንተር ላይ ነው ኦፍኮርስ ሞር ማናጀሮችን ሂጂ ባናገር አሪፍ ነው የሚሆነው። ግን እነሱ ለማናገር ሞክሬ ነበረ እና እነሱም ደግሞ ስልኩን ፖዝ አድርገው ማናጀር አለቃቸውን አናግረው ተመልሰው ነግረውኛል። ምንድነው ያሉኝ? ምንም አይነት መፍትሄ እንደሌለው ነው ማለት የውክልና ብሎ ነገሩኝ አለ። ግን እሱ ብዙ አጥጋቢ ስላልሆነ ነው መፍትሄ የለውም ያልኳቸው። ምክንያቱም ውክልና በህጋዊ ውክልና ሰጣችሁ እንዲያስተካክልላችሁ ሰው ማድረግ ትችላላችሁ። ግን ስቲል ስልኩ ያስፈልጋል። ስለዚህ ሌላ መንገድ እንደሌላቸው ደግሞ ነግረውኛል። እንዳስተያየት ሀሳቢን ሰጥቻቸዋለሁ። ግን ኮል ሴንተር ላይ ያለችዋ ያው አርግ የተባለችውን ህጉ የተነገራት ነው የምታደርገው እና ብዙ መቀየር ብችለው ነገር ስለሌለ ሲመቸኝ አሁን በጣም ቢዚ ነኝ። ግን ሲመቸኝ እስቲ በአካል ሄድ ኦፊስ ወይም ማናጀሮችን ለማናገር እሞክራለሁ። አስተያየት ለመስጠት ማለት ነው። ማለት እንትኑ በቃ አችሉም ነው። በእርግጥ ሴንሲቲቭ ጉዳይ ስለሆነ ነው። ምክንያቱም ማንኛውም ሰው ስልኩን ሊጥል ይችላል፣ ስልካቸው ሊሰረቅ ይችላል እና ስልካቸው ከተሰረቀ ደግሞ ኢዚ ካደረጉት ስልኩን ያገኘው ሰው በቀላሉ የእናንተን ገንዘብ እንትን ማድረግ ይችላል ወይ ደግሞ ልትዘረፉ ይችላላችሁ። ስለዚህ ያው ለሰው ጥንቃቄ ብለው ነው እሱን አይጋረት። ግን የሆነ አንድ መፍትሄ ግን አይጠፋም። ስለዚህ እስቲ ሄጄ እንዳሳብ እንዲያስቡበትና የሆነ መፍትሄ እንዲያመጡ። በተለይ ኢትዮጵያ ያለ ሰው ችግር የለውም ሄዶ ማስተካከል ይችላል። ግን ውጭ ላለ ሰው ግን ሰው ቢመደብለት ኮሚኒኬት የሚያደርግ ከነሱ ጋር ከዛ ደግሞ ያው እንደዚ አይነት ኢሹ ሲመጣ ቪዲዮ ኮል ተደዋውሎ ታይተው እነሱ ስለመሆናቸው ኮንፈርም ተደርጎ ማለት ነው እንደዛ መስተካከል የሚችልበት ሁኔታ ቢኖር ጥሩ ነው ብዬ ነው የማስበው እንዳሳብ። ምክንያቱም እስቲ ለማቅረብ ሞክራለሁ። ምክንያቱም ውጭ ያለ ሰው ዶላር ነው ወደ አካውንቱ የሚያስገባው፣ ድርሃም፣ ሪያል፣ የተለያዩ አገር አማውንቶች ነው ዩሮ እንደዛ የሚያስገባው። ስለዚህ ፓውንድ ረስቸው በጣም ብዙ አማውንቶች አሉ። ግን እነሱን ደግሞ እዛ ላይ ያስገብተው ከዛ ላይ ትራንስፈር ማድረግ የሚፈልጉ ሰዎች አሉ። እስቲ ለማንኛውም ለጊዜው እንደማይቻለው ግን ሲመቸኝ ቃል አልገባም ሄዳለሁ በዚህ ቀን ብዬ በጣም ቢዚ ነኝ። ግን ሲመቸኝ ግን ሄጄ ለማናገር ሞክራለሁ። እንደ ሀሳብ እንትን እንዲሉ እንዲሰበሰቡ ምናምን ስብሰባ ምናምን ሲኖራቸው እንዲወያዩበትና እንዲያስቡበት እና የሆነ መፍትሄ እንዲሰጡ ምናምን ሀሳቤን ለማቅረብ ሞክራለሁ። ወዳችኋለሁ ጋይስ ባይ